አንድ እንደ ታሪክ አድርጌ ልንገር አንድ በጣም የፈረጠመ በግ ሊሸጥ ከደብረ ብርሃን አዲስ አበባ በእግሩ እየነዳው እሺ ባለቤቱ እየነዳው ልክ ከደብረ ብርሃን ሲነሳ ኃይል ጉልበት አለው የሰባው የበላው የበላ ተመችቶት ምናምን ተነሳ ከደብረ ብርሃን ከዛ እየተነዳ በእግሩ ነው በእግሩ መጣ ከዛ እዚህ 02 ኮተቤ ደረሰ በቃ ድምጡ ጠፍቷል ወሬ በጣም እና የሸጠው ፊት ድምጡ ጠፍቷል ሆዱ ስራሱስ ሆዱ እስኪ እንዴት ይላል አዎ ከዛ ሊገዛው እንዴት ነው ምናምን ብሎ ገዢ አይጮህም እንዴ ምናምን አሉ እንዲጮህ ደግሞ ማድረግ ይችላል ሰውየው እሺ አለችው የሆነ የሚኮለኮላቸው በባቱ በኩል ይነካዋል እንደዚህ ሲነካው ደክሞት ምን እንዳደረገ እና የራበውን እንኳን አታውቀውም ግን የጠገበው ድገመውስ ድምፁን ሲያሰማው አለው ለማለት ነው አይደል ከዛ እዚህ ኮተቤ ማልሸጥ ሲል ጉራዩ ሄደ ከዛችን ድምጽ የምትለዋን ድምጽ ጠፋችና ልክ ሲሸጥ ሌላ ቦታ ደግሞ እንደዚህ ያችን ቦታ ሲነካው መጮህ አቅቶት ምን ቢል ጥሩ ነው ምልክት እንደዚህ አለ በቃ በምልክት